ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ከዚህ በፊት እንግዲህ ለሶስት ወር እና ከሶስት ወር በላይ ጠፍቼ እንደነበር ታውቃላችሁ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ በተደጋጋሚ በስልክም እየደወላችሁ በኮሜንት ላይ በቴሌግራም እንዲሁ አድራሻችን ለምን ጠፋህ እያላችሁ ስትጠይቁኝ ነበራችሁ። ያው በቅድሚያ ሁላችሁንም እጅግ በጣም ላመሰግን እወዳለሁ። ለሶስት ወር ያክል ኦልሬዲ ሙሉ ለሙሉ ማለት በሚቻል ሁኔታ ምንም አይነት የሶሻል ሚዲያ እንቅስቃሴ አልነበረኝም። ይሄ ማለት ይህንን ኒች በተመለከተ ማለት ነው። ከዚያም በተጨማሪ እንግዲህ የተለያዩ ስልጠናዎች ነበሩ። ኦልሬዲ እነዚህም የስልጠና የምንሰጣቸው ስልጠናዎችንም አቁመን ነበረ፣ ምዝገባም ምንም አቁመን ነበረ። አሁን ግን በአዲስ መልኩ የተለያዩ ርዕሶችን ይዤ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ሁሌም አንድ ሰው ለረዥም ጊዜ ያክል ከሶሻል ሚዲያ ጠፍቶ እንደ አዲስ ወደ ሶሻል ሚዲያ ሲመለስ ያው የተመልካች እገዛ በጣም ያስፈልገዋል። ምክንያቱም ለሶስት ወር ያክል ምንም አይነት እንቅስቃሴ ቻናላችን ስላልነበረው ኦልሬዲ የተወሰነ ሊረሳኝ ይችላል እና ላይክ በማድረግ ሼር በማድረግ ኮሜንት ላይ ደግሞ ሀሳባችሁን በማስቀመጥ እንደ አዲስ ቻናላችንን እንድናነቃቃው ያው እናንተንም ለመጠየቅ እወዳለሁ ማለት ነው። ከዚያ በተጨማሪ እንግዲህ በአዲስ መልኩ ከዚህ በፊት ያው ስንሰራው የነበረው ነገር ነበረ። አንደኛ ዩቲዩብን እናስተምራለን እዚህ ሚዲያ ላይ ወይንም እዚህ ዩቲዩብ ቻናል ላይ። ከዚያ በተጨማሪ ኤዲቲንግ፣ ቪዲዮ ኤዲቲንግ፣ የተለያዩ የግራፊክስ ዲዛይኒንግ ትምህርቶችን ወይንም ኮርሶችን ስሰጣችሁ እንደነበር ይታወቃል። ከዚያም በተጨማሪ ደግሞ ገንዘብ ልታገኙባችሁ የምትችሉ የተለያዩ ኦንላይንም የሆኑ ኦፍላይንም የሆኑ የተለያዩ ስራዎችንም ስጠቁማችሁ እንደነበረ ይታወቃል። አሁን በአዲስ መልኩ ያው ያለነው ክረምት ላይ ነው። ስለዚህ ቀጣይ ደግሞ አዲስ ዓመት አለ 2019ን ልንቀበል የመጨረሻዎቹ ጊዜያቶች ወይም ወራቶች ላይ ነው የምንገኘው። ስለዚህ 2019 ላይ እናንተ ቤታችሁ ቁጭ ብላችሁ በደንብ ስኪል አዳብራችሁ ወይንም ስኪል ወስዳችሁ ያንን ስኪል እንዴት ወደ ገንዘብ ትቀይራላችሁ በሚሉት ርዕሶቻችን ዙሪያ የተለያዩ ነገሮችን ጨማምረን ልክ ከዚህ በፊት አጋራችሁ እንደነበረው አሁንም ላጋራችሁ ዝግጁ ሆኜ መጥቻለሁ ማለት ነው። እንግዲህ ከዚህ በኋላ ባለው ቆይታችን ዩቲዩብን በደንብ እንማማራለን። ከመጀመሪያው እስከ መጨረሻው እናያለን። ስለ ቪዲዮ ኤዲቲንግ እናያለን። ስለ ተለያዩ ኦንላይን ቢዝነሶችም ብዙ ነገሮችን ማካፈላችሁ ይሆናል ብዬ አስባለሁ። ነገር ግን ይህ ሁላ የሚሆነው ያው አንድ ላይ ከተባበርን ነው። ቻናላችንን በአዲስ መልኩ ለማነቃቃት የሁላችሁም ድርሻ ስለሚያስፈልገኝ ማለት ነው። ስለዚህ ይህንን ቪዲዮ የሰራሁት በዋናነት አዲስ ርዕስ ይዤ ምናምን አይደለም፣ ተመልሻለሁ ለማለት ነው። እንግዲህ ከዚህ በኋላም ቆንጆ ቆይታ ይኖረን ዘንድ በእኔ በኩል ምኞቴ ነው። ሜቢ እንግዲህ የተለያዩ ሀሳቦች ካሏችሁ፣ ጥያቄዎች ካሏችሁ በቴሌግራም አድራሻችን ልትጽፉልኝ ወይንም ደግሞ መልእክት ልታስቀምጡልኝ ትችላላችሁ። ሜቢ ከታች ያስቀምጥኩላችሁ ስልክ ቴሌግራም ላይ ብቻ ነው የምታገኙት። ቀጥታ ለመደወል ያው እኛም ለመመለስ ከአቅም በላይ ስለሆነ ኦልሬዲ ዝግ ነው ስልኩ። ቴሌግራም ላይ ግን ሁሌም ስላለን ኤኒታይም በማንኛውም ሰዓት እንግዲህ መልእክት ልታስቀምጡልኝ ትችላላችሁ። እኔም በተቻለኝ አቅም እመልስላችኋለሁ። ከዚያ በተጨማሪ ከዩቲዩብ ቻናል በተጨማሪ ከዚህ ቻናል በተጨማሪ የቴሌግራም ቻናል አለኝ። ይህንንም ዲስክሪፕሽን ላይ ከታች ታገኙታላችሁ። እዚህም ላይ የተለያዩ ጠቃሚ መረጃዎችን አካፍላለሁ። እንደተለመደው የቴሌግራም ቻናሌንም በመቀላቀል ጠቃሚ የሆኑ ቲፖችን ማግኘት የምትችሉ ይሆናል ማለት ነው። ከዚህ ቪዲዮ በኋላ ቀጥታ ወደ ሬጉላር ወይንም ወደ ተለመዱት ጠቃሚ ትምህርቶች ወይንም ቪዲዮዎች የማልፍ ይሆናል። አብራችሁኝ ቆዩ። አመሰግናለሁ።